ለሊት ራሱ ስቃሉ ማለት ይገርማል። የዶክተር ካሜራማን ነኝ። የፊት ለፊት ጥርሶቼ ሁለቱ አርቲፊሻል ናቸው። ከዚህ በፊት ሌላ ቦታ አሰርቻቸው ነበረ። ነገር ግን ብዙም ደስተኛ አይደለሁም። ትንሽ ተለቅ ያለ ነው ከነበረው ሳይዝ። በዛ ላይ ፍንጭት ነበሩ፣ እሱም አልተስተካከለልኝም ነበረ። ከተሰራው ትንሽ ቆይቼም ስለነበረ እያደረ ትንሽ ህመም ነገርም እያመጣብኝ ስለነበረ እና ዶክተር ጋር ስራ ከጀመርኩ በኋላ የምትሰራቸውን ጥርሶች፣ የምትመልሳቸውን ፈገግታዎች ተጎዱ፣ ሌላ ቦታ አይሰራም፣ አቅማችን አንችልም ያሏቸው ብዙ ጥርሶች እዚህ መጥተው ሲስተካከሉ ሳይ ዶክተር የኔ ካሜራማን ሆነ እንዴት እንደዚህ አይነት ጥርስ ትይዛለህ ብላ አሁን ፏል ታደርገኝ ነው። የኛ ተደና ነው ወዲህ እንዳይመጡ እንዳንናወጠው እንደምታዩት ጥርሴ እንደዚህ አምሮብኛል። ፈገግታዬ ተመልሷል። ጭራሽ እንደዚህ ይሆናል ብዬ አልጠበቅኩም ነበር። ናታን ዴንታል ክሊኒክ እንደምታዩት በጣም እንድስቅ ፈገግታዬ እንዲመለስ አድርገውልኛል። ጭራሽ ነው የማይገናኘው ማለት ከጠበቅኩት በላይ በጣም ነው የወደድኩት። በቃ የተፈጥሮ ጥርስ ነው የመሰለኝና በጣም ደስ ብሎኛል። ፈገግታዬ ተመልሷል። ከዚህ በኋላ ቀን ማታ እኩለ ሌሊት መሳቅ ነው በቃ የሆነ በጣም ነው የሚያምሩ። በጣም ነው የወደድኩት። በቃ ስቃሉ የምትሉት ጥርሳችሁ የተሰራ እንኳን ቢሆን መታችሁ ቼክ አድርጉት። የእውነት ከአሁን ከምትስቁት በላይ ፈገግታችሁ ይመለሳል። ደስተኛ ሆናችሁ ትሄዳላችሁ። ሁሌም ፈገግታ በናታን ዴንታል ክሊኒክ። ናታን ዴንታል ክሊኒክ ይለያል።